ሰላም ጤና ይስጥልን ውድ የፒስ ሚዲያ ተከታታዮች እንደምን ሰነበታችሁ? ዛሬ ራስን ስለመግዛት እስኪ ጥቂት ምክር ላካፍላችሁ። ትልቁ ጀግና ጠላቶቹን ካሸነፈው በላይ የራሱን ፍላጎቶች ያሸነፈ ሰው እንደሆነ ይወቁ። በዓለም ላይ ካለው ፈጣን ሰው በላይ የራስዎን ሪከርድ መስበር እንደሚችሉ ይረዱ። ማንም ሰው ከሚጠብቀዎት በላይ ለራስዎ ትልቅ ቦታ ይስጡ። ራሱን የማይገዛ ሰው ፍጻሜው ውድቀት ብቻ እንደሆነ ማወቅ ይጠበቅብዎታል። ፍጹም ሐዘንና ቁጭት የሌለበት ቋሚ ግዛት ራስን መግዛት እንደሆነ ይገንዘቡ። ራስዎን መግዛት ሲጀምሩ ስህተትዎ እያነሰ ጥንካሬው ደግሞ እየጨመረ እንደሚሄድ ይተማመኑ። ከራስዎ ብዙ ከሰዎች ደግሞ ጥቂት ነገር የሚጠብቁ ከሆነ ከጭንቀትና ከሐዘን እንዲሁም ከተለያዩ ውድቀቶች እንደሚድኑ ይወቁ። ራስዎን ለመቆጣጠር ኃይል ከሌለዎት ሌላውን ለመቆጣጠር ጉልበት እንደማይኖሮት በደንብ አድርገው ሊረዱ ይገባል። በዚች ምድር ላይ በእርግጠኝነት ሊያሻሽሉት የሚገባ ቦታ ራስዎን እንደሆነ ይገንዘቡ። ሌሎችን የሚቆጣጠር ጠንካራ ሲሆን ራሱን መቆጣጠር የሚችል ሰው ግን ይበልጥ ኃያል እንደሆነ ይወቁ። ራስዎን እንዳይገዙ ከሚያደርገው ጠንካራ ትምህርት ይልቅ ራስዎን እንዲገዙ የሚያደርገው ደካማ እውቀት እንደሚሻል ማወቅ ይጠበቅብዎታል። ሱስና ስግብግብነትን ይቆጣጠሯቸው፣ ካልሆነ ግን ሊቆጣጠሮት ሊገዛዎት ይችላል። ራስን ማታለል ሰው ራሱን በራሱ ከሚጎዳበት መሳሪያዎች በጣም የከፋው እንደሆነ ይረዱ። ብዙ ሰዎች ችግር ውስጥ የሚገቡት ራሳቸውን መግዛት ስለማይችሉ እንደሆነ ይወቁ። የማሸነፍና የመሸነፍ ትልቁ ልዩነት ራስዎን መቆጣጠር መግዛት መቻልዎ ላይ እንደሆነ ይረዱ። ራሱን በደንብ የሚያውቅ ሰው የታደለና ጥበበኛ ሰው ነው። በራስ መተማመን የስኬት የመጀመሪያው ምስጢር እንደሆነ ይወቁ። የሕይወትዎን የአትክልት ቦታ ለማስዋብ ከፈለጉ ለአረሞች ቦታ አይስጡ። ለራስዎ ኃላፊነት መውሰድ የሚችሉ ራስዎ ብቻ ነዎት። ራስን መቆጣጠር ከባድ ነው። ራሳችን በተቆጣጠርንበት ጊዜ ሁሉንም ነገር በቁጥጥራችን ስር ማስገባት እንችላለን። ሕይወት ራስን የመፈለግና ታላቅ የማድረግ ሂደት እንደሆነች ይወቁ። የመጀመሪያውም ሆነ የመጨረሻው ስህተት ራስዎን መሆን አለመቻልዎ መሆኑን ይገንዘቡ። ራስዎን ከለወጡ ዓለምን መለወጥ እንደሚችሉ ይረዱ። መኖር ያለብዎ ለመልካም ነገር ለመኖር እንደሆነ ያስተውሉ። ንጉሥ መሆን ይችላሉ፣ በመጀመሪያ ግን በራስዎ ላይ ይንገሱ። ራስዎን አለመግዛት የመጨረሻው ውጤት ውድቀት ስለሆነ ራስዎን ይግዙ። ትልቁ አሸናፊነት ራስን መግዛት ነውና ራስዎን ካወቁ ከምንም በላይ ብዙ ነገር እንዳወቁ ይረዱ። እንግዲህ እነዚህን የመሳሰሉ ጥቂት ምክሮችን ለእናንተ ማድረስ የፈለኩት እያንዳንዱ ሰው በሚኖርበት በሚውልበት ቁጥብ መሆን ራሱን መግዛት ስለሚገባው ነው። ውድ የፒስ ሚዲያ ተከታታዮች በሌሎች ሰፋ ባሉ ጉዳዮች እስከምንገናኝ መልካሙን ሁሉ ተመኘንላችሁ።